የከበረ ሰላምታዬ ባላችሁበት ይድረሳችሁ ያልኩኝ ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዘገባዎችን ወደ እናንተ በማድረስ እኔ ሶፊያ ከድርነኛ አብራችሁን ቆዩ። ከሰሜን ሸዋ ሰላሌ ዞን ጠራ ወረዳ በአማራ ክልል መራቤቴ ያለው መንገድ ለመጠቀም የተገደዱ አሽከርካሪዎችና መንገደኞች ላይ በአማራ ክልል ጽንፈኛ ቡድን ፋኖ ታጣቂዎች የሚደርሰው ማንነት ተኮር እገታ፣ ግድያና ዘረፋ ተጠናክሮ መቀጠሉን ምንጮች ገለጹ። በኦሮሚያ ክልል ውስጥ በጃማ ወንዝ በኩል ያለውን የጠራ ፍቼ መንገድ በሰርጎ ገብ ጽንፈኛ ታጣቂዎች በመዘጋቱ ነው ነዋሪዎች የመራቤቴ መንገድ ለመጠቀም የተገደዱት። ጠራ ወረዳን ከፍቼና ፍንፍኔ ጋር የሚያገናኘው መንገድ በጃማ ወንዝ አካባቢ በሰርጎ ገብ ጽንፈኛ ታጣቂዎች ከተዘጋ ረጅም ጊዜ ማስቆጠሩን ነዋሪዎች ተናግረዋል። የመራቤቴ መንገድ ለመጠቀም የሞከሩ ማንነት ተኮር ጥቃት በፋኖ ታጣቂዎች የደረሰባቸው መሆኑን የዓይን እማኞች ገልጸዋል። ድንበር የለሽ ሐኪሞች ቡድን ኤምሲኤፍ ለጊዳ አያና ሆስፒታል የወባ መድኃኒቶችን ለገሰ። ድርጅቱ ለ3670 ሰዎች የሚሆን የወባ በሽታ ታብሌቶች፣ ለ50 ሰዎች የሚሆን በመርፌ የሚሰጥ መድኃኒት፣ ለ40 ሰዎች የሚሆን ፈሳሽ እና ሌሎች የሕክምና ቁሳቁስ ድጋፍ አድርጓል። በተጨማሪም ከዛሬ ጀምሮ ለሆስፒታሉ ባለሙያዎች የአቅም ግንባታ ስልጠና የሚሰጥ መሆኑን አስታውቋል። የጊዳ አያና ሆስፒታል በወባ በሽታ ክፉኛ ለተጠቁ የ5 ወረዳዎች ህዝብ የህክምና አገልግሎት ይሰጣል። በህክምና መሳሪያዎችና በመድኃኒት አቅርቦት እጥረት ለወባ ህሙማን ህክምና መስጠት እንደተሳነው ነው የገለጸው። ሆስፒታሉ ከተለያዩ አካላት ድጋፍ እየጠየቀም ይገኛል። በሊባኖስ የሚገኙ ኢትዮጵያን ደህንነታቸው የተጠበቀ እንዲሆን የቴክኒክ ኮሚቴ ተቋቁሞ ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝ የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። በዚህ መሰረት ዛሬ 51 ኢትዮጵያን ከሊባኖስ ወደ ሀገራቸው እንዲመለሱ ተደርጓል ነው ያለው። በሊባኖስ የሚኖሩ ኢትዮጵያን በበኩላቸው በከፍተኛ ስጋት ውስጥ መኖራቸውን ገልጸው መንግስት ሁሉንም ተደራሽ በሆነ መልኩ በአፋጣኝ ወደ ሀገራቸው እንዲመልሳቸው ተማጽኗል። ተጨማሪ ዘገባ አለ። የኢትዮጵያ ውጭ ጉዳይ ሚኒስቴር በሊባኖስ የሚኖሩ ዜጎችን ደህንነት በተመለከተ በሰጠው መግለጫ ከአሁን በፊት በተለያዩ ሀገራት ለችግር የተዳረጉ ኢትዮጵያንን ወደ ሀገራቸው ለመመለስ የተቋቋሙ ብሔራዊ ኮሚቴ ቀዳሚ ትኩረቱን በሊባኖስ ለሚገኙ ኢትዮጵያን በማድረግ እየሰራ መሆኑን ገልጿል። የውጭ ጉዳይ ሚኒስቴር ከሚመለከታቸው አካላት ጋር በመተባበር ቤይሩት የሚገኘው ቆንስላ ጀነራል ጽህፈት ቤት የዜጎችን ምዝገባና ክትትል በተሻለ ፍጥነት ለማካሄድ የሚያስተባብር አመራር ወደ ሊባኖስ ተልኮ ስራውን መጀመሩን አስታውቋል። ቆንስላው ጀነራል ጽህፈት ቤት ካለበት ሀገር የሀገሪቱን ቋንቋ የሚችሉ ተጨማሪ ሰራተኞችን በመቅጠር እየሰራ መሆኑን አስረድተዋል። በአሁኑ ወቅት ቆንስላ ጀነራል ጽህፈት ቤቱ በሊባኖስ የሚገኙ ዜጎችን በአካልና ዲጂታል ምዝገባ ስርዓት ዘርግቶ እያከናወነ መሆኑን የገለጸ ሲሆን በዚህ አጋጣሚ በሊባኖስ የምትገኙ ኢትዮጵያን በቆንስላ ጀነራል ጽህፈት ቤት በጠቀሰው አድራሻና በዲጂታል መመዝገቢያ እንድትመዘገቡ ሲል ጥሪ አቅርበዋል። የውጭ ጉዳይ ሚኒስቴር ዜጎች አንጻራዊ ደህንነት ወዳለበት የሊባኖስ አካባቢ እንደሚንቀሳቀሱ ማድረግና ቅድሚያ የሚሰጣቸው ህጻናትና ሴቶችን ወደ ሀገራቸው ለመመለስ ሁሉንም አማራጭ ለመጠቀም ከተለያዩ አካላት ጋር ጥረት እያደረገ መሆኑን ተናግሯል። በዚህ መሰረት ዛሬ 51 ኢትዮጵያን ከሊባኖስ ወደ ሀገራቸው እንዲመለሱ ተደርጓል ብሏል። ነገር ግን በአያሌ ሺዎች የሚቆጠሩ ኢትዮጵያን በሊባኖስ በከፍተኛ ስቃይ ውስጥ እንደሚገኙ ተገልጿል። ኦሮሚያ ሚዲያ ኔትወርክ ያነጋገራቸው በሊባኖስ የሚኖሩ ኢትዮጵያን በጦርነት ምክንያት በከፍተኛ ስጋት ውስጥ መሆናቸውን ገልጿል። የኢትዮጵያ መንግስት ትኩረቱን አጠናክሮ ወደ ሀገራቸው እንዲመልሳቸውም ተማጽነዋል። የትግራይ ጊዜያዊ አስተዳደር በእነ ደብረጽዮን ገብረ ሚካኤል በሚመራው ቡድን ላይ ህጋዊ እርምጃ መውሰድ እንደሚጀምር አስታወቀ። የጊዜያዊ አስተዳደሩ መግለጫ ያወጣው በእነ ደብረጽዮን የሚመራው አንዱ የህወሓት ቡድን የትግራይ ጊዜያዊ አስተዳደር ፕሬዝዳንትና ሌሎች የክልሉ ባለስልጣናትን ከኃላፊነታቸው ማንሳቱን ባወጣው መግለጫ መግለጹን ተከትሎ ነው። የትግራይ የጸጥታ ኃይል በበኩሉ በተጻራሪ መግለጫዎች ምክንያት በትግራይ ውስጥ ማንኛውም የጸጥታ ችግርና ስርዓት አልበኝነት እንዲፈጠር እንደማይፈቅድ ባወጣው አጭር መግለጫ አስታውቋል። በጉዳዩ ላይ ዝርዝር ዘገባ አለን። የትግራይ ጊዜያዊ አስተዳደር ባወጣው መግለጫ የነ ደብረጽዮን ቡድን እያደረገ ያለውን ተግባር አልታገስም ብሏል። በዚህ ሂደት ለሚደርሰው ማንኛውም ጉዳት ይህ ቡድንና አመራሩ ብቻ ተጠያቂ መሆናቸውን ለመላ ህዝብ በዚህ አጋጣሚ ለማሳወቅ እንወዳለን ብሏል። የትግራይ ጊዜያዊ አስተዳደር የፕሪቶሪያው ስምምነትን በአግባቡ ተግባራዊ ለማድረግና አቅሙን በማደራጀት መሰረታዊ የክልሉን ጥያቄዎች ለመመለስ እንደሚሰራ ገልጿል። በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመራው
የህወሓት ቡድንና በህወሓት ምክትል ሊቀመንበርና በትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ የሚመራው የህወሓት ቡድን መካከል መካረሩ በርትቷል። በነ ደብረጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳን ጨምሮ የተለያዩ የጊዜያዊ አስተዳደሩን አመራሮች ከስልጣን አንስቻለሁ ሲል መግለጫ አውጥቷል። እነ አቶ ጌታቸውን የሚተኩ ሰዎችን ለፌዴራል መንግስት እናሳውቃለን ብሏል። የነ ደብረጽዮን ቡድን ቡድን ባወጣው መግለጫ አቶ ጌታቸውን ጨምሮ በተለያዩ ደረጃዎች ላይ የሚገኙ የጊዜያዊ አስተዳደሩ ባለስልጣናት አንስቶ ከፕሬዝዳንቱ በስተቀር ሌሎቹን የሚተኩ ግለሰቦችን ስም ይፋ አድርጓል። በእነ አቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ይህን የነ ደብረጽዮን ቡድን መግለጫን ተከትሎ ባወጣው መግለጫ እርምጃ መውሰድ እንደሚጀምር ዝቷል። ይህንን ተከትሎም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ሰኞ ምሽት ላይ ባወጣው መግለጫ የነ ደብረጽዮን ቡድን ባወጣው መግለጫ ያሳወቀው ሹምሽር ይፋዊ የመንግስት ግልበጣ ነው በማለት ህጋዊ እርምጃ እንደሚወስድ አስታውቋል። ነገር ግን ከጊዜያዊ አስተዳደሩ ከአቶ ጌታቸው ረዳ ጽህፈት ቤት የወጣው መግለጫ ይወስዳል የተባለው እርምጃ ምን ሊሆን እንደሚችል ያለው ነገር የለም። የትግራይ ጸጥታ ኃይል በበኩሉ በተጻረሩ መግለጫዎች ምክንያት በትግራይ ውስጥ ማንኛውም የጸጥታ ችግርና ስርዓት አልበኝነት እንዲፈጠር እንደማይፈቅድ ባወጣው መግለጫ አስታውቋል። የጸጥታ ኃይሉ መግለጫ መስከረም 27 ቀን ጊዜያዊ አስተዳደሩን የሚመለከቱ ሁለት ተጻራሪ መግለጫዎች መውጣታቸውን ተከትሎ በህዝቡ ውስጥ የመረበሽ ስሜት ተፈጥሯል ብሏል። በነ ደብረጽዮን የሚመራው የህወሓት ቡድን ከዚህ በፊት ያካሄደው ጉባኤ ተቀባይነት እንደማይኖረው ብሔራዊ ምርጫ ቦርድ ከጉባኤው በፊት ነው ያስታወቀው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የምርጫ ቦርድ ፍቃድና አካሄድ ያልተከተለ አካሄድ ተቀባይነት እንደማይኖረው አስጠንቅቀው ነበር። በባህር ዳር ከተማ ሊካሄድ የነበረው 11ኛው የጣና ፎረም ለሶስተኛ ጊዜ ተራዘመ። የአፍሪካ ሰላምና ጸጥታ ጉዳዮች ላይ የሚመክረው እና በአማራ ክልል ባህር ዳር ከተማ የሚካሄደው ዓመታዊ የጣና ፎረም ጉባኤ ለሶስተኛ ጊዜ ተራዝሟል። 11ኛው ጉባኤ መጀመሪያ ሊካሄድ ቀን ተቆርጦለት የነበረው ባለፈው ዓመት ከጥቅምት 2 እስከ 4 ቀን 2016 ነበር። ሆኖም ጉባኤው ባልተጠበቁ ሁኔታዎች ምክንያት እንደተራዘመ የፎረሙ ጽህፈት ቤት የፍንፍኔ ዩኒቨርሲቲ የሰላም እና ደህንነት ጥናቶች ተቋም አስታውቆ ነበር። ጉባኤው ሚያዝያ ወር 2016 እንደሚካሄድ ጽህፈት ቤቱ በጊዜያዊ አስታውቆ የነበረ ቢሆንም በተባለው ጊዜ ሳይካሄድ ለሁለተኛ ጊዜ ተራዝሟል። አፍሪካ እየተሻሻለ በመጣው የዓለም ስርዓት ውስጥ የሚል መሪ ቃል የያዘው 11ኛው ጉባኤ ከጥቅምት 15 እስከ 17 2017 ይካሄዳል ተብሎ ተጠብቆ ነበር። ነገር ግን ፎረሙ በፌስቡክ ገጹ ላይ ባወጣው መግለጫ 11ኛው የጣና ከፍተኛ የጸጥታ ጉዳዮች ፎረም ወደ 2025 መተላለፉን የጣና ፎረም ሴክሬታሪያት ለማሳወቅ ይወዳል ብሏል። እንግዲህ ለዛሬ ያልናቸው መረጃዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።